እንዴት ናችሁ? ደህና ናችሁ? ሁሉ ሰላም እግዚአብሔር ይመስገን። ዛሬ ማሳያችሁ እንግዲህ ሙያዬን እስኪ ላሳያችሁ ብዬ ብቅ ብያለሁ። ሙያዬ ዶሮ ነው። እንግዲህ ዶሮ በፈረን ወይም ደግሞ በኦቨን እንዴት አድርጌ እንደምሰራ ነው ማሳያችሁ። ዶሮዬን እዚህ ጋር ከአራት ቆራርጬ በደንብ አድርጌ በሎሚ አጣጥቤ ጨርሼ አምጥቻለሁኝ እና ከዚህ ጋር ዶሮውን የምተብልበት ቅመም አዘጋጃለሁ ማለት ነው። እዚህ ጋር ሎሚ አደርጋለሁ እንደዚህ አድርጌ። ከዚህ ጋር ደግሞ የድንብላል አንድ ማንካ ድንብላል ወይም ከዝበራ ወይም ድንብላል። ይሄ ደግሞ ሰባት ቅመም ወይም ደግሞ ከሞን ነው የሚሉት እዚህ አደርጋለሁ እንደዚህ። ከዚህ ደግሞ የተወሰነ ግማሽ የሚሆን ያልሞላ ከሙን ነው የሚሉት እንደ እርድ ነው። ቆይተን ላሳያችሁ። ይህን ይመስላል። እዚህ ጋር ደግሞ እርድ ሳይበዛ እርድ አድርገን እዚህ ጋር ደግሞ ትንሽ የተወሰነ ነጭ ሽንኩርት ማድቀቅን በደንብ ትችላላችሁ እናንተ። እዚህ ጋር ደግሞ ማጁን ወይም ደግሞ የቲማቲም ሳልሳ እናደርጋለን። የተወሰነ ብዙ ሳይበዛ፣ ብዙ መብዛት የለበትም አድርገን እዚህ ጋር እንደሚታወቅ አድርገን ጨው ትንሽ እናደርጋለን። ጨው ደግሞ ትንሽዬ እንዳይበዛ እናንተ ያው እንግዲህ እንደ ዶሮአችሁ ብዛትና ማነስ ይወስነዋል ማለት ነው። እንደዚህ አድርገን ከቀላቀልን በኋላ ዶሮአችንን በደንብ አድርገን እናብለዋለን ማለት ነው። እዚህ ጋር ሰምቻለሁ። ዶሮ አንድ ብቻ ነው። እናንተ የሚበቃችሁን ማድረግ ትችላላችሁ። እዚህ ጋር ድንች እንትን ብያለሁ። ድንች እና ኩሳ ማለት ነው። እንደዚህ አድርገን እናዘጋጀዋለን። ያው ትንሽ ሰውየዋ በጣም ትንሽ ናት። አነስ ያለውን ነው የያዝኩትኝ። እናንተ እንደ ፍላጎታችሁ እንደ ምርጫችሁ ማድረግ ትችላላችሁ እና በጣም ቆንጆ አድርጌ ዶሮዬን እተብላለሁ ማለት ነው። በደንብ ቅመሙን ግብት እንዲል እንደዚህ እያደረግን በደንብ አድርገን እንተብለዋለን በእጃችን ማለት ነው። ቆንጆ አድርገን ዋው! ሙያዬን ላሳያችሁ እንጂ እስኪ እንደዚህ አድርገን ከዛ ተባሉ ማለት ነው። ከጨረስን በኋላ ቅመማችን ላይ የነበረው ይሄንን እንደዚህ እናደርገዋለን ማለት ነው። እንደዚህ እናደርገዋለን። አያችሁት እንደሚያምር። እኔ አትክልት ያደረኩት ትንሽ እንትን ብቻ ነው ማለት ነው። ይሄን
እናንተ በደንብ ማድረግ ትችላላችሁ። ዶሮውንም የሚበቃችሁ በደንብ ሽፍን ማለት አለበት። እንግዲህ በዚህ መልኩ አለቀ። ትንሽዬ የከዝበራ ቅጠል አድርጌበታለሁ ማለት ነው።